እንግዲህ አንዳንድ ሰዎች ይተቹኛል፣ በጣም ስለሷ ማውራት ታበዛለ ይሉኛል እና ምኑን አይታችሁ ትላለሁ እኔ ደግሞ ሃሌሉያ እና ምኑንም አላያችሁትም ገና ይቀጥላል እያልኳቸው ነው። ኢየሱስ ጌታ ነው። እንደ መጽሐፍ ሲናገር አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላልና እግዚአብሔር ነው የሰጠኝ እሷን በኔ ጥረት በኔ ማስተዋል አይደለም ያገኘኋት። እናንተ የምታቋት ተጽዕኖ ፈጣሪ ሴቶች ላይ ሊሆን ይችላል በአገልግሎትም ቢሆን ማለት ነውና በብዙ በአገልግሎቴ ከጎኔ የሆነች ከጀርባዬም የሆነች የምትደግፈኝ ከሚያስፈልገኝ በላይ አርጎ ነው የሰጠኝ እግዚአብሔር። ጌታ ይባረክ። ከሚያስፈልገኝ በላይ ኢየሱስ ጌታ ከሚያስፈልገኝ በላይ ሃሌሉያ። ከሚያስፈልጋችሁ በላይ ይስጣችሁ እግዚአብሔር። አሜን። እግዚአብሔር ህይወታችሁን የሚባርከው በሰው ነው። ህይወታችሁ ላይ ደግሞ በጣም መጠንቀቅ ያለባችሁ ብዙ አገልጋዮችን አንዳንድ ጊዜ ስነግራቸው ከራሴም ህይወት እንዲሁም ደግሞ ጥቂት ካየሁት ነገር ስነግራቸው ምንላቸዋለሁ፣ ሰይጣን መጀመሪያ ወደ አገልግሎት እንዳትገቡ ሊሟገታችሁ ይችላል። ከገባችሁ በኋላ እንድታቆሙ ሊሟገታችሁ ይችላል። ከዛ የመጨረሻ እድል አድርጎ የሚጠቀመው ትዳራችሁን ነው። ትዳራችሁ ላይ ካሸነፋችሁት መቼም አያሸንፋችሁ። ይሰማል። ትዳራችሁ ላይ ካሸነፋችሁት አይጥላችሁም ከዛ በኋላ። ምክንያቱም የመጨረሻ ጥይቱ ሰይጣን አገልጋዮች ላይ ትዳር ላይ ነው። የብዙ የተቀቡ ሰዎች አገልግሎት ሲፈርስ አይቻለሁ በትዳራቸው መበላሸት ምክንያት ማለት ነው። እና እግዚአብሔር በምን ባረከ ካላችሁኝ በሚስት ባርኮኛል። ሃሌሉያ። ያላገባችሁ በኢየሱስ ስም ውሰዱ። ሃሌሉያ። ኢየሱስ ጌታ። እግዚአብሔር ይባርካችሁ። አሜን። ክብር ለኢየሱስ ክርስቶስ ይሁን። አጭር ደቂቃ እንጸልይና የማካፍላችሁን ቃል አካፍላለሁ። ሃሌሉያ። መንፈስ ቅዱስ እናመሰግንሃለን። ስለዚህ ስለተባረከች ከሰዓት እናመሰግንሃለን። በጌታ በኢየሱስ ስም ድምጽህን ስለምትልክ ስምህ ይባረክ። በጌታ በኢየሱስ ስም ሚስጥርን ስለምታካፍለን እናመሰግንሃለን። ዛሬ ደግሞ እግዚአብሔር አባት ሆይ ከፍ ያለን ነገር በኃይል ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ስም የቃል ብርሃን የቃል ፍቺ በመካከላችን ስለሚገለጥ እናመሰግንሃለን። ክብር ሁሉ ላንተ ይሆን። ክብር ሁሉ ላንተ ይሆን። ምስጋና ላንተ ይሆን። ጨለማ የተገፈፈ ይሆን። በጌታ በኢየሱስ ስም ያንተ ክብር እንዲገለጥ እንጸልያለን። ኃይል እንዲገለጥ እንጸልያለን። ስለምትሰራው ሁሉ እናመሰግንሃለን። በጌታ በኢየሱስ ስም ጸለይን። አሜን። ኢየሱስ ጌታ። ሃሌሉያ። አሁን ስትናገር ሰምታችኋታል ስለ ተጽዕኖ ፈጣሪ ሴቶች ራእይ። በክርስቶስ የተደረገላትን አውቃ በዛ ዕውቀት ፍሬ እያፈራች ምን የምታደርግ ተጽዕኖ የምትፈጥር ሃሌሉያ። በትውልዱ መካከል ተጽዕኖ የምትፈጥር ሴትን ማስነሳት ይላል። ዛሬ ይሄንን ራእይ ነው ማካፍላችሁ። ሃሌሉያ። ይሄንን ራእይ ነው ማካፍላችሁ። የሰው ልጅ አብሯችሁ እንዲቀጥል ከፈለጋችሁ ውስጣችሁ ያለውን ነገር ማወቅ አለበት። ሸክማችሁ ሸክሙ መሆን አለበት። ሃሌሉያ። ሸክማችሁን ካላወቀው አብሯችሁ ሊቀጥል አይችልም። ሸክማችሁ ካልገባው ምን እያደረጋችሁ እንደሆነ አይገባው። የምትወስኑት ውሳኔ አይገባው። የምትወስኑትን ውሳኔ ለምን እንደምትወስኑት አይገባው። ስለዚህ መጀመሪያ ምን ማወቅ አለበት? ውስጣችሁ ያለውን ሸክማችሁን ማወቅ አለበት። ሃሌሉያ። ልነግራችሁ የምፈልገው የዚህን ራእይ ሸክም ነው። ኢየሱስ ጌታ ነው። ከዚህ በኋላ እዚህ ቪዥን ውስጥ እዚህ ራእይ ውስጥ እዚህ ህብረት ውስጥ ምን እየተደረገ እንደሆነ እንዲገባችሁ ፈልጋለሁ። እዚህ በመምጣታችሁ ምን እያገኛችሁ እንደሆነ እንድታውቁ ፈልጋለሁ። የዚህ ራእይ የመጨረሻ ግቡ መቼ ነው ከተባለ በረከት ስትሆኑ ነው። ሃሌሉያ። የዚህ ራእይ የመጨረሻ ግቡ ምንድነው ከተባለ ተጽዕኖ ፈጣሪ ሴት ስትሆኝ ነው። ተጽዕኖ ፈጣሪ ሴት ነሽ ወይ? ሴት እናት ነች። ሴት እህት ነች። አይደለም እንዴ? ሴት ኃላፊነት አለባት። ሴት ሀገር ነች። እዚች ሴት ውስጥ እግዚአብሔር ያስቀመጠው ነገር አለ። እዚች ሴት ውስጥ እግዚአብሔር ያስቀመጠው በረከት አለ፣ ትሬዠር አለ፣ ሀብት አለ እናንተ ውስጥ። ሃሌሉያ። ወደዚህ ምድር ስትመጡ ችግር ልትሆኑ አይደለም የመጣችሁት፣ ችግር ልትፈቱ ነው የመጣችሁት። ኢየሱስ ጌታ።
ችግር ልትፈቱ፣ ቤታችሁ ውስጥ ችግር ልትሆኑ ሳይሆን ችግር ልትፈቱ ተፈጥራችኋል። ተጽዕኖ ፈጣሪ። እስኪ ተጽዕኖ በሉ ሁላችሁ። ማንም ሰው ከተጽዕኖ በታች ነው ያለው ወገኖቼ። ሁላችንም ወደድንም ጠላንም የሆነ ሰው ተጽዕኖ አለብን። ሁላችንም ወደድንም ጠላንም የሆኑ ሰዎች፣ የሆኑ ግለሰቦች፣ የሆኑ ድርጅቶች፣ የሆነ ሰው፣ የሆነ እግዚአብሔር ሰው፣ የሆነ ማንፈልገውም ሰው ሊሆን ይችላል ተጽዕኖ አሳድሮብናል። አሁን ያላችሁን ባህሪ የወሰዳችሁት የሆኑ ተጽዕኖ ካሳደሩባችሁ ሰዎች ነው። ምናልባት ካነበባችሁት መጽሐፍ፣ ምናልባት ከሰማችሁት ስብከት፣ ምናልባት ከሰማችሁት የሆነ ዜና ተነስቶ ነው አሁን ያለው ባህሪ እናንተ ውስጥ የገባው። ተጽዕኖ ተፈጥሮባችኋል። ተጽዕኖ የህይወታችን አንድ አካል ነው። ያለ ተጽዕኖ ልንኖር አንችልም። ነገር ግን እግዚአብሔር ዛሬ ሊናገራችሁ የፈለገው ሁል ጊዜ ተጽዕኖ እየተደረገብሽ ሳይሆን ተጽዕኖ እየፈጠርሽ ልትኖሪ ተጠርተሻል ይልሽ ነው። ኢየሱስ ክርስቶስ ጌታ። ተጽዕኖ እንዳይፈጠርባችሁ ማድረግ አትችሉም። ነገር ግን እናንተም ተጽዕኖ ልትፈጥሩ እንደተጠራችሁ ማወቅ አለባችሁ። ብዙ ሰዎች እዚህ ምድር ላይ ያለምንም አስተዋጽኦና ያለምንም ተጽዕኖ እዚህ ምድር ላይ መምጣታቸው ሳይታወቅ መጥተው ረጅም ዓመት ኖረው ይሄዳሉ። እውነት አሰት ማቱሳላ የሚባለው ሰውዬ ብዙ ጊዜ እንጠቅሰዋለን አይደለም? ምን እንደሰራ አናቅም። 900 ምናምን ዓመት ኖሯል። ኢየሱስ እንኳን አልኖረም በዚህ ምድር ላይ 900 ዓመት። አይገርማችሁም? 33 ዓመት ብቻ ነው የኖረው ኢየሱስ። ይሄ ሰውዬ 900 ምናምን ዓመት ኖሮ የተጻፈው ስለሱ ኖረ፣ ወለደ፣ ሄደ፣ አለቀ በቃ። ብዙዎቻችን እንደዚህ ነው የምንኖረው። ከዚህ አይነት ድግግሞሽ፣ ከዚህ አይነት ሳይክል ልንወጣ ነው ዛሬ። አሜን ነው። ሃሌሉያ። ተጽዕኖ ፈጣሪነት ምን ማለት ነው? ተጽዕኖ ፈጣሪነት ማለት ለውጥ አምጪነት ማለት ነው። አሜን። ክብር ለኢየሱስ ይሁን። በእናንተ መኖር የሚመጣ ለውጥ አለ። አሜን ነው ወይ? ሃሌሉያ። እናንተ ስትኖሩና ሳትኖሩ ለውጥ አለው። ክብር ለኢየሱስ ይሁን። አንቺ ባለሽበት በተጠራሽበት ቦታ ላይ አንቺ ስትኖሪና አንቺ ሳትኖሪ የሆነ ለውጥ ይፈጠራል። ሰምታችሁ አታውቁም? እሱ እኮ ዝም ብሎ ነው ይባላል። እሷ እኮ ዝም ብላ ነች ይባላል። ኖረችም አልኖረችም ለውጥ የለውም ይባላል። በጌታ በኢየሱስ ስም አይሆንም። ይሄ ለውጥ አለው እናንተ መኖር። አገልግሎታችሁ ላይ ለውጥ አለው እናንተ መኖር። በተጠራችሁበት ስፍራ ላይ ለውጥ ታመጣላችሁ። መልካም ለውጥ፣ መልካም ለውጥ። ሃሌሉያ። መልካም ለውጥ that is influence ማለት ያ ነው። በረከት ልትሆኑ የምትችሉት ተጽዕኖ ፈጣሪ ስትሆኑ። ተጽዕኖ ሳትፈጥሩ በረከት መሆን አትችሉም። ተጽዕኖ ሳትፈጥሪ በረከት መሆን አትችሉም። አንዳንዶቻችሁ ወገኖቼ አሁን ባላችሁበት ሲዝን ላይ መሆን ያለባችሁ መልካም እናት፣ ልጆቿን የተሻለ ቦታ የምታደርስ እናት። ሃሌሉያ። መልካም እናት። ጥሪያችሁ እንደየጊዜው ሊለያይ ይችላል። በነገራችን ላይ አንዳንድ ሰዎች አሉ ይገርመኛል። ጌታ ለአገልግሎት ነው የጠራኝ ይላሉና ለአገልግሎት ተጠራን ማለት ግን እድሜ ልካችንን ስናገለግል ብቻ እንኖራለን ማለት አይደለም። ይሰማል ወይ? ለአገልግሎት ተጠርተን ለአገልግሎት የተጠራች እናት የምንሆንበት ሰዓት አለ። ኢየሱስ ጌታ ነው። ለአገልግሎት የተጠራች ሚስት የምንሆንበት ሰዓት አለ። ሃሌሉያ። ምናልባት ለመሐንዲስነት ሊሆን ይችላል የተጠራችሁት። ለመሐንዲስነት የተጠራች ሚስት መሆን ትችላላችሁ። መልካም ተጽዕኖ ፈጣሪ ሚስት። ኢየሱስ ጌታ ነው። እንደየሲዝኑ ማለት ነው። እንደየሲዝኑ ምናልባት የሆነ ጊዜ ሚስት አልነበርሽ ሊሆን ይችላል። ነገር ግን ልክ ትዳር ስትይዢ ለአገልግሎት የተጠራሽ ምንድነው የምትሆኚው? ሚስት ትሆኛለሽ። ኢየሱስ ጌታ ነው። ስለዚህ እንደየሲዝናችሁ እግዚአብሔር ለምን እንደጠራችሁ ማወቅ አለባችሁ። መጀመሪያ ተጽዕኖ የመፍጠር ሶስቱን ተጋድሎች ላሳያችሁ ፈልጋለሁ። እሱን አሳይቻችሁ ነው መጨረሰው። ተጽዕኖ የመፍጠር ሂደት ውስጥ፣ ተጽዕኖ የመፍጠር ህይወት ውስጥ ሶስት ተጋድሎችን በደረጃ ታሳልፋላችሁ። ሶስት ተጋድሎችን። ተጽዕኖ የመፍጠር ህይወት የተጋድሎ ህይወት ነው ወገኖቼ። ተጽዕኖ እንደዚሁ አትፈጥሩ። ለውጥ እንደዚሁ አታመጡ። እቤታችሁ ውስጥ ችግር አለ። መስሪያ ቤታችሁ ውስጥ ችግር አለ። ቤተሰባችሁ ውስጥ ችግር አለ። ፋይናንሳችሁ ላይ ችግር አለ። ያላችሁበት ህብረት ላይ ችግር አለ። እግዚአብሔር እዛ ችግር መካከል ያስቀመጣችሁ መፍትሄ እንድትሆኑ ነው። ያ ነው ተጽዕኖ ማለት። ሃሌሉያ።
ተጽዕኖ ፈጣሪ ነኝ ወይስ አይደለሁም የሚለውን ለመለየት ከፈለጋችሁ ምን ያህል ችግር ፈትቻለሁ፣ ሃሌሉያ፣ ምን ያህል አውርቻለሁ አይደለም፣ ይሰማል። ለዚህ ነው በፍሬዋ ተጽዕኖ የምትፈጥር የተባለው፣ በወሬዋ አይደለም። ሃሌሉያ። አያችሁ ብዙዎቻችን ተጽዕኖ የፈጠረን የሚመስለን በምንድን ነው? በወሬ ነው። በደንብ እናወራለን፣ ጎበዞች ነን ስናወራ፣ ጥሩ እናወራለን፣ ግን መፍትሄ አናመጣም። ተጽዕኖ ፈጠራችሁ የሚባለው ባወራችሁት ልክ ሳይሆን በፈታችሁት ችግር ልክ ነው። ሃሌሉያ። አያችሁ ችግር ስታዩ ምንድነው ትዝ የሚላችሁ? ያንን ችግር መፍታት ነው ወይስ ስለዛ ችግር ማውራት ነው? ሃሌሉያ። ችግር ፈቺ ነኝ በሉ እስኪ። ኢየሱስ ጌታ ነው። ቤተሰቤ ውስጥ በሉ እስኪ፣ መስሪያ ቤቴ ውስጥ በሉ፣ በአገልግሎቴ ላይ በሉ፣ ችግር ፈቺ ነኝ በሉ፣ ችግር ፈጣሪ አይደለሁም በሉ። ሃሌሉያ። ኢየሱስ ጌታ ነው። ይኸውላችሁ የመጀመሪያው ተጋድሎ ምን መሰላችሁ? እኔ ማነኝ የሚል ጥያቄን ለመመለስ የምናደርገው ተጋድሎ ነው። በተጽዕኖ ፈጣሪነት ህይወት ውስጥ የምናደርገው ተጋድሎ እኔ ማነኝ፣ እኔ ማነኝ ስትሉ ህይወታችሁ ላይ አንዱ ልትመልሱት የሚገባው ትልቅ ጥያቄ እንደሆነ ይገባችኋል። እኔ ማነኝ የምትሏን ጉዞ ስትጀምሩ ማለት ነው። እኔ በበኩሌ እኔ ማነኝ የሚለውን ጥያቄ ለመፍታት ታግያለሁ። ምክንያቱም በጊዜው ልጅ በነበርኩበት ሰዓት ብዙ ነገሮችን እወድ ነበረ። ኳስ መጫወት እወድ ነበር፣ ሙዚቃ መጫወት እወድ ነበረ። ሲሉ ሰምቼ ደግሞ ዶክተር መሆንም ፈልግ ነበረ፣ ፓይለት መሆንም ፈልግ ያለው እንደ ማንኛውም ኢትዮጵያዊ ማለት ነው። ከዛ ሳይንቲስት ሲባል ሳይንቲስት መሆንም ፈለግኩ፣ ምን እንደሆነ ግን አላውቀውም። ከዛ የሆነ ጊዜ ደግሞ የሆነ ነገር መሆን ፈለግኩኝ እና ማን እንደሆንኩኝ ግን የሆነ ሰዓት ላይ ጠየቅኩኝ። እኔ ማን ነኝ? ለምንድን ነው እዚህ ምድር ላይ የመጣሁት? ለምንድን ነው የተፈለኩት? እግዚአብሔር ለምንድን ነው የፈለገኝ? ጠይቆ የሚያውቅስ ይህን ጥያቄ? አዎ ያልጠየቃችሁ አላወጣችሁም። ጌታ ይባርካችሁ። አያችሁ አንድ እኛ ኢትዮጵያውያን መባረክ ያለብን በእውነተኝነት ነው። ኦነስት መሆን አለብን። ሃሌሉያ። ካልጠየቅኩኝ አልጠየቅኩም በቃ። ከዛሬ ጀምራችሁ ግን ጠይቃላችሁ። አሜን ነው ወይ? ተጽዕኖ መፍጠር የሚፈልግ ሰው የመጀመሪያው ጥያቄ እኔ ማን ነኝ ብሎ ይጠይቃል። ለምን ተፈጠርኩ? ምን ማድረግ እችላለሁ እዚህ ምድር ላይ? እግዚአብሔር የሰጠኝ ፖቴንሻል ምንድነው? ውስጥ የተቀመጠው ፖቴንሻል ምንድነው ብሎ ይጠይቃል። ተጋደልኩኝ እላችኋለሁ ወገኖቼ እቺን ጥያቄ ለመመለስ። አንዳንዶቻችሁ 1 ወር ሊፈጅባችሁ ይችላል። አንዳንዶቻችሁ 6 ወር ሊፈጅባችሁ ይችላል። አንዳንዶቻችሁ 1 ዓመት ሊፈጅባችሁ ይችላል። ነገር ግን ወገኖቼ ይህን ጥያቄ ለመመለስ ወርዝ ያደርጋል። የትኛውንም ጊዜ ይፍጅ። ያለ ምክንያት ከመኖር ምክንያታችሁን እየጠየቃችሁ መኖር ይሻላል። አሜን። ለምን እንደተፈጠራችሁ ሳታውቁት ከመኖር ያንን ጥያቄ ለመመለስ እየተጋደላችሁ መኖር ይሻላችኋል። እኔ ማን ነኝ የሚለውን ጥያቄ መለስኩት። ሃሌሉያ። ምን ማድረግ እንደምችል መለስኩት፣ አወቅኩት። ኢየሱስ ጌታ ነው። አሁን ለዛ ነገር እየኖርኩለት ነው። አሜን ነው ወይ? ካወቃችሁት በኋላ ያንን ነገር ህይወት ትርጉም ይኖረዋል ለእናንተ። ጠዋት ስትነሱ ለምን እንደተነሳችሁ ይገባችኋል። ኢየሱስ ጌታ ነው። የሆነ ነገር ስትወስኑ ለምን እንደምትወስኑ ይገባችኋል። ጌታ መልካም ነው። ሁለተኛው ጥያቄ ደግሞ መመለስ ያለባችሁ ኢየሱስ ጌታ ነው። የምትጋደሉት ሁለተኛው ተጋድሎ በዛ ባወቃችሁት ነገር፣ በዛ በገባችሁ ነገር መፍትሄ ለመፍጠር የምታደርጉት ተጋድሎ ነው። ሁለተኛው ተጋድሎ መፍትሄ። ሃሌሉያ። ልክ እኔ ማን ነኝ የሚለውን ካወቅሽ በኋላ እህቴ ውስጥሽ ይንገበገባል። የሆነ ችግር ስታይ ያንን ችግር ለመፍታት ውስጥሽ ይንገበገባል። ሰዎች ስለዛ ችግር አሰማምረው ሲያወሩ አንቺ እንዴት ያንን ችግር እንደምትፈቺ ነው የምታስቢው። ውስጥሽ ይጮሃል። ይሄን ችግር መፍታት አለብኝ ታያለሽ። ማታራባያ ይሄ ችግር መፈታት አለበት ታያለሽ። ኢየሱስ ጌታ ነው። እንትናና እንትና እኮ ትዳራቸው በቃ ችግር ውስጥ ነው አሁን የሚወድቅ ይመስለኛል ተብሎ ሲወራ፣ ሊፋቱ ነው መሰለኝ ተብሎ ሲወራ ሰው ሁሉ ቡና መጠጫ ያደርገዋል አይደል? ሰው ሁሉ ያወራል። ሊፋቱ ነው እኮ ሊፋቱ ነው አሉ እየተባለ ይወራል በየቦታው። ማኪያቶ መጠጫ ይሆናሉ። አንቺስ ውስጥሽ የሆነ ችግር የመፍታት መንፈስ እንዳለ ይገባሻል። ሃሌሉያ። አሜን ነው ወይ? እኔ ያለው ይሄ ትዳር አይፈርስም። አሜን
እኔ ያለውማ እነዚህ ባልና ሚስቶች አይፋቱም ታያለሽ። ወደ ጸሎት ትገባያለሽ። ሃሌሉያ። ወሬው አንቺ ጋር ያቆማል። ኧረ አሜን በሉ እስኪ። ሐሜት እናንተ ጋር ያቆማል። ወሬ እናንተ ጋር ያቆማል። መፍትሄ እናንተ ጋር ይጀምራል በኢየሱስ። አሜን ነው ወይ? ኢየሱስ ጌታ ነው። ኦድ ልትሆኑ ትችላላችሁ። ከሰው ጋር ላትግባቡ ትችላላችሁ። ሰው ወሬ ሲያወራ እናንተ መፍትሄ ውስጥ ገብታችኋል። ለምንድን ነው ከኛ ጋር ማያማው ትባላላችሁ? ለምንድን ነው ከኛ ጋር ማታማው ትባላላችሁ? ለምን መሰላችሁ? ውስጣችሁ ቅባት ስላለ ነው። አሜን ነው። ከዛ በዛ መፍትሄ ተጽዕኖ ትፈጥራላችሁ። በዛ መፍትሄ ኢየሱስ ጌታ ነው። በዛ መፍትሄ ለውጥ መፍጠር ትጀምራላችሁ። ሶስተኛው ተጋድሎሽ የሚሆነው በዚህ ራሳችሁን አውቃችሁ ለውጥ አምጥታችሁ ከወጣችሁበት ከፍታ ላይ ላለመውረድ የምታደርጉት ተጋድሎ ነው። አንድ እግዚአብሔር ሰው ፕሮፌት ቲቢ ጆሹዋ የሚባል ሲናገር ምን አለ? እኔ ማንም ሰው ተቀብቶ ሽባ ቢተረተር እውር ቢያበራ አይገርመኝም አለ። የሚገርመኝ ያንን ቅባት ይዞ ረጅም ዓመት ከቀጠለ ነው አለ። ይሰማል ወይ? ብዙዎቻችን ችግራችን ይሄ ነው። የሆነ ነገር ብልጭ ይልልናል፣ የሆነ ነገር ይገለጥልናል፣ የሆነ ነገር ይበራብናል። የሆነ ነገር ስንሰማ ለውጥ አመጣለሁ እንላለን። ከዛ የሆነች ለውጥ እንፈጥራለን። ከዛስ ትንሽ ቆይተን በወሩ የድሮ ህይወታችን ውስጥ ነን ያለነው። ትንሽ ቆይተን ተመልሰን የመጀመሪያው ህይወታችን ውስጥ ነን ያለነው። መፍትሄ ፈጣሪ ነኝ ብለን መፍትሄ መፍጠርን ጀምርና ከዛስ ወሬ ውስጥ እንገኛለን፣ ሐሜት ውስጥ እንገኛለን፣ መልሰን የወረደ ቦታ ውስጥ እንገኛለን። የመጨረሻው ሶስተኛው የተጽዕኖ ፈጣሪዎች ተጋድሎ፣ ያንቺ ተጋድሎ እህቴ፣ የእናንተ ተጋድሎ፣ የመጨረሻው ተጋድሏችሁ እድሜ ልካችሁን እየተጋደላችሁ እያሸነፋችሁ መኖር ያለባችሁ ተጋድሎ ከከፍታችሁ ላለመውረድ። ሃሌሉያ! ኢየሱስ ጌታ ነው። ቤታችሁ ውስጥ ጸሎት ልትጀምሩ ትችላላችሁ። በጸሎታችሁ ለውጥ ልታዩ ትችላላችሁ። ያንን ለውጥ እያያችሁ ተጽዕኖ ፈጥራችሁ ሊሆን ይችላል። ያ ጸሎት ሲቆም ከከፍታችሁ ወረዳችሁ ማለት ነው። ከፍታችሁ ላይ ትቀጥላላችሁ ከዚህ በኋላ። ሃሌሉያ! ከፍታሽ ላይ ትቀጥያለሽ ከዚህ በኋላ። ከከፍታችሁ አትወርዱም ከዚህ በኋላ። ኢየሱስ ጌታ ነው። አሜን አሜን አሜን። እዚህ ውስጥ ለመግባት ወገኖቼ በመንፈስ መብሰል አለብን። በመንፈስ ማደግ አለብን። ተጽዕኖ ፈጣሪ ሆነን ለመገኘት ስፒሪቹዋሊ ማቹር መሆን አለብን። ኢየሱስ ጌታ ነው። ማቹር መሆን አለብን። you have to be mature ማደግ። ሃሌሉያ! እስኪ አድጋለሁ በሉ። ክብር ለኢየሱስ ይሁን። ታድጋላችሁ። አሜን። አንድ አራት ያደጉ ሰዎችን ባህሪ ላይ ላሳያችሁ ፈልጋለሁ። እሷን አሳይቻችሁ ጨርሳለሁ። ማደግ ትፈልጋላችሁ? ተጽዕኖ ለመፍጠር ማደግ የሚፈልግ ሰው ብቻ እጁን ያሳየኝ። ክብር ለጌታ ይሁን። አሜን ነው ወይ? አድጋለሁ በሉ እስኪ። ክብር ለኢየሱስ ይሁን። አሁን ያላችሁበት መጨረሻችሁ አይደለም። አሜን። አሁን ያለንበት መጨረሻችን አይደለም። ተጽዕኖ ፈጣሪዎች ሲያድጉ የሚያሳዩት የመጀመሪያው ባህሪ መፍረድ ያቆማሉ። ኢየሱስ ጌታ ነው። እየሰማችሁኝ ነው? መፍረድ ያቆማሉ። ተጽዕኖ የሚፈጥሩ ሰዎች ፈራጆች አይደሉም። ያላደጉ ሰዎች የመጀመሪያው መገለጫቸው ፈራጅ ናቸው። በጣም እንፈርዳለን ወገኖቼ፣ በጣም እንፈርዳለን። ለመፍረድ በጣም ሬዲዮች ነን። ለመፍረድ በጣም ዝግጆች ነን። በሰው ውድቀት ላይ ለመፍረድ በጣም ዝግጆች ነን። ሁሉን የምናቅ ነው የሚመስለው ስንናገር፣ ስንፈርድ። በጣም ንጹዎች ነው የምንመስለው ስንፈርድ። በጣም ሁሉን የምንችል ነው የምንመስለው ስንፈርድ። ምንም ጥፋት የሌለብን ነው የምንመስለው ስንፈርድ። በጣም ፈራጆች እንሆናለን። እና ያላደጉ ሰዎች የመጀመሪያ ባህሪያቸው ፍርድ ነው። የመጀመሪያ መጽሐፌን ካነበብኩኝ በኋላ
የጻፍኩትን አይደለም እላችሁ። የመጀመሪያ በህይወቴ መጽሐፍ ካነበብኩ በኋላ ምን አይነት ትቢት እንደገባብኝ ልነግራችሁ አልችልም። አነበብኩኝ። ከዛ ቀጥዬ ሰው ሁሉ መሀይም መስሎ ታየኝ። ይሰማል? ሰው ሁሉ ሃሌሉያ መሀይሞች መስለው ታዩኝ እና ሲያወሩ ሁሉ ቴንክ ዩ ሲያወሩ ቃላቸውን መገምገም ጀመርኩኝ። ምክንያቱም ያነበብኩት መጽሐፍ ልክ አዋቂ እንደሆንኩኝ እንዳስብ አረገኝ። መፍረድ ጀመርኩ። ንግግር አይችልም እንትን አላለሁ። ንግግር አትችልም እላለሁ። ምን አይነት የወረደ አማርኛ ነው የምታወራው እላለሁ። ፕሮፌሽናል አይደሉም እላለሁ። እና በጣም በሚገርም ሁኔታ ፈራጅ ሆኜ ዳኛ ሆኜ ቁጭ አልኩ ማለት ነው። እና ሁለተኛውን ሳነበው ትንሽ እየተወኝ፣ ከዛ ሳነብ ትንሽ እየተወኝ መጣ። አሁን ብትጠይቁኝ ብዙ ነገር እንደማላቅ ነው ማቀው። ይሰማል? አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል ወገኖቼ። ምክንያቱም በጣም ፈራጅ ነው። ከሆነ ጊዜ በኋላ እያነበብኩ ስመጣ አንድ መጽሐፍ ላይ ደረስኩና የዚህ መጽሐፍ ጸሐፊ በሰዓቱ የጻፈው ነገር ምንም አልገባኝም እና ደበረኝ መጽሐፉ። ከዛ አንድ ነገር አሰብኩኝ። እግዚአብሔር ማስተዋል ሰጠኝና በሰዓቱ ምናልባት ይሄ መጽሐፍ ከኔ አይምሮ በላይ ሆኖ ቢሆንስ ወደፊት አነበዋለሁ አልኩና ከተወሰኑ ዓመታቶች በኋላ ደግሜ ሳነበው በራሴ አፈርኩ ወገኖች። ይሰማል? አፈርኩኝ። እንደዚህ ምንም አላቅም ነበር እንዴ አልኩ። ለምን መሰላችሁ? አንዳንድ ጊዜ ከአቅማችን በላይ የሆኑ ነገሮች ሲነገሩን ማይም እንደሆኑ እናስባለን ተናጋሪዎች። ይሰማል? ምንም የማያውቁ እንደሆኑ እናስባለን ተናጋሪዎች። እግዚአብሔር ይጠብቀን። ሃሌሉያ። አዲስ ክርስቲያን ከጳጳሱ በላይ ይሆናል ይባላል። ባለፈው አንድ ሰው የሆነ ጥያቄ ጠየቀኝ፣ ትዝ አለኝ ወገኖቼ። የቤተ ክርስቲያን ትልቁ ችግሯ ብሎ ተነተነና ምን ይመስልሃል አለኝ። እኔ ወንድሜ እዚህ ደረጃ አልደረስኩም አልኩት። የራሴን ችግር ነው አሁን ማወቅ የምፈልገው። አሜን ነው። የክርስቶስን አካል የሚያክል ነገር ችግሯ እያልኩ ስተነትን ታየኝ እኮ። የእግዚአብሔር ሕዝብ ችግሩ ብዬ ስተነትን ታየኝ። እንጠንቀቅ። ሃሌሉያ፣ ጌታ ይባረክ። ሁለተኛው በጣም መንፈሳዊ እንደሆናችሁ ማሰብ ታቆማላችሁ እየበሰላችሁ ስትመጡ። በጣም መጸለይ እንዳለባችሁ እንጂ በጣም የጸሎት ሰዎች እንደሆናችሁ አታስቡ። ጌታ ይባረክ። ይጠቅማችኋል። እቺን ስሙኝ። ኢየሱስ ጌታ ነው። ጳውሎስ ምን አለ? የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ አለ። ሶስተኛ ሰማይ ደርሶ የመጣ ሰውዬ ነው እንግዲህ። ሃሌሉያ። የኋላዬን እየረሳዋል ምንም እንዳልያዝኩኝ እቆጥራለሁ አሁን አለ። ሃሌሉያ። ገና ምኑንም እንዳልያዝኩት እቆጥራለሁ። የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ አለ። ክብር ለኢየሱስ ይሁን። ሶስተኛ አላስፈላጊ ክርክሮችን ትቀንሳላችሁ እየበሰላችሁ ስትመጡ። የክርክር ሰፈር አትገኙም። ሃሌሉያ። የክርክር የሙግት ሰፈር ውስጥ አትገኙም። ሰዎች በሚጨቃጨቁባቸው ነገሮች ውስጥ ተሳታፊዎች አትሆኑም ወገኖቼ። ብዙ መስማት እንጂ ብዙ መሟገት ውስጥ አትገኙም። ብዙ መማር ውስጥ እንጂ ብዙ መከራከር ውስጥ አትገኙም። ክብር ለእግዚአብሔር ይሁን። ከክርክር ይርቅ ዘንድ ለሰው ክብሩ ነው ይላል መጽሐፍ ሲናገር። ሃሌሉያ። ኢየሱስ ጌታ ነው። የመጨረሻው በራሳችሁ ማስተዋል መደገፍ ታቆማላችሁ። በራሳችሁ ማስተዋል መደገፍ ታቆሙና በእግዚአብሔር ላይ መደገፍ ትጀምራላችሁ። በእግዚአብሔር ድምፅ ላይ መደገፍ ትጀምራላችሁ። ኢየሱስ ጌታ ነው። አንድ ጊዜ ፓስተር ጋሽ በቄን እያወራቸው ነበርና በጣም እንግዲህ የተከበሩ ብዙ ዕውቀት ያላቸው ብዙ ያነበቡ ረጅም ዓመት ያገለገሉ ሰው ናቸውና ቲቪ ላይ እንዲያገለግሉ እድል ማመቻቸት እችል ነበር በሰዓቱና ለምን ቲቪ ላይ በቃ የሆነ ይሄንን ውስጦት ያለውን ነገር ለምን አያካፍሉም? አንተ ነው የምንላቸው ብዙ ጊዜ ለምን አታካፍልም አልኩት ማለት ነውና
ከዛ ብዙ ሰው ይለኛል ግን መቸኮል አልፈልግም አሉ። በዚህ እድሜዎት ሃሌሉያ። ኢማጂን ሰው ለካ እየበሰለ ሲመጣ የሚችለውን ሁሉ አያደርግም። ይሰማል። ሰው እየበሰለ ሲመጣ ረጅም ዓመት ነገሩን አጣጥሞ ካየ በኋላ ለመወሰን አይቸኩልም። የእግዚአብሔርን ድምጽ ይሰማል መጀመሪያ። ሃሌሉያ። እሳቸው በሰባ በምናምን 80 ሳይገቡ አይቀርም። አሁን በዚህ እድሜያቸው የጌታን ድምጽ ለመስማት ጊዜ ይወስዳሉ። እኛ ደቂቃ አይፈጅብንም ወገኖቼ። ምን አይነት ፍጥነት እንዳለን እግዚአብሔር ነው የሚያውቅ። ወዲያው ካልኩሌት እናደርገዋለን፣ ወዲያው እንደምራለን፣ እንቀንሳለን፣ ወስነናል። ከዛ በኋላ ስንበስል ግን የጌታን ድምጽ ተረጋግተን እንሰማለን። ሃሌሉያ። ቀስ ብለን እንሰማለን። ኢየሱስ ጌታ ነው። ጌታ የሚለውን ነገር ለመወሰን ጊዜ እንወስዳለን። ኢየሱስ ጌታ ነው። ከፍ ያለ እልልታ ጭብጨባ ለእግዚአብሔር እናመጣለን። ሃሌሉያ። ኢየሱስ ጌታ ነው። ተጽዕኖ ፈጣሪዎች ናቸው። አሜን። ክብር ለኢየሱስ ይሁን። አንድ ደቂቃ ቆመን እንድንጸልይ እፈልጋለሁ። የእግዚአብሔር ስም የተባረከ ይሁን። ራታ ሶኮሎቭራዲና ማንዴ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ይሄ ሰዓት የእናንተ ሰዓት ነው። ይሄ ሰዓት ያንቺ ሰዓት ነው። ይሄ ሰዓት የእናንተ ሰዓት ነው። ኢየሱስ ጌታ ነው። ይሄ ሰዓት የእናንተ ሰዓት ነው። ማኮራ በሐሳ ካታላባያ በዚህ ሰዓት ወገኖቼ አንድ ነገር ልነግራችሁ ፈልጋለሁ። ምናልባት ምርቃት ልታስመርቁ ሊሆን ይችላል የመጣችሁት። የመጀመሪያው ዓላማችሁ እቅዳችሁ መልካም ሐሳብ። ነገር ግን ልነግራችሁ ፈልጋለሁ አንድ ነገር፣ እግዚአብሔር በማንኛውም ሰዓት ላይ ይሰራል። አሜን። እግዚአብሔር በማንኛውም ሰዓት ላይ እጁ አጭር አይደለም። እናንተን ለመባረክ እጁ ረጅም ነው ጌታ። አንቺን ለመባረክ አንቺን ለመፈወስ እጁ ረጅም ነው ጌታ። እናንተን ነፃ ለማውጣት የታሰራችሁበት የትኛውም አይነት እስራት ካለ እግዚአብሔር ሊፈታችሁ ዝግጁ ነው። እግዚአብሔር ሊፈታሽ ዝግጁ ነው። የምትታመሙ ሰዎች ካላችሁ የሚያማችሁ ቦታ ላይ እጃችሁን ጫኑ። የሚያማችሁ ቦታ ላይ እጃችሁን ጫኑ። ሌሎቻችሁ ግንባራችሁ ላይ እጃችሁን እንድታደርጉልኝ እፈልጋለሁ። ክብር ለኢየሱስ ክርስቶስ ይሁን። ሌፕራዶሳ ካታራማንዳ Levegedegedeleboso prodoso contolo prostos kelevenia in the mighty name of Jesus. እስራትን የሚበጥስ እግዚአብሔር ክብር፣ እስራትን የሚበጥስ እግዚአብሔር ክብር፣ እስራትን የሚበጥስ እግዚአብሔር መንፈስ፣ እስራትን የሚበጣጥስ እግዚአብሔር መንፈስ አሁን በጉባኤው ላይ ይንቀሳቀሳል። አሁን በዚህ ጉባኤ ላይ ይንቀሳቀሳል። አሁን በዚህ ጉባኤ ላይ ይንቀሳቀሳል። The name of Jesus. በሽታ ከላይሽ ላይ ይቅለጥ። በሽታ ከላይ ላይ ይቅለጥ። በሽታ ከላይ ላይ ይቅለጥ። ረገምኩት በኢየሱስም ይቅለጥ። ረገምኩት በኢየሱስም ይቅለጥ። ይቅለጣው 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 ይቅለጣው። የጨለማ ስራ፣ የሞት መንፈስ፣ የድግምት መንፈስ፣ በሽታ ነኝ ብሎ የተቀመጠ መንፈስ፣ ሟርት በጌታ በኢየሱስ ስም ለቆ ይሂድ። በኢየሱስ ስም ለቆ ይሂድ። ሂድ በኢየሱስ ስም ስልጣን፣ ሂድ በኢየሱስ ስም ስልጣን፣ ሂድ በኢየሱስ ስም ስልጣን። ልቀቅ አሁን፣ ልቀቅ አሁን፣ ልቀቅ አሁን፣ ልቀቅ አሁን። ከአየሩ ላይ ልቀቅ። በጌታ በኢየሱስ ስም ልቀቅ። በጌታ በኢየሱስ ስም ልቀቅ። መፈታት ይሁን በዚህ ሰዓት፣ መፈታት ይሁን በዚህ ሰዓት። በኢየሱስ ስም መፈታት ይሁን፣ በኢየሱስ ስም መፈታት ይሁን፣ በኢየሱስ ስም መፈታት ይሁን። ፈውስ ይሁንላችሁ፣ ፈውስ ይሁንላችሁ፣ ፈውስ ይሁንላችሁ። ራታ ካራባያ እላይሽ ላይ የሆነ ከባድ ነገር እንደተሸከምሽ የሚሰማሽ ሴት ያለው አሁን ሲለቃ ያለው በመንፈስ ሲለቃ ያለው በኢየሱስ in the mighty name of Jesus